ምሽቱ በዝግታ ሲዘርግ ሃይደር በቁጣ ቤቱን እየተናደደ ይገባል። ልጄ መጣ ሃይደር የሚለው ድምፅ በቤቱ ውስጥ ይተላለፋል። አኪሽ በጭንቀት ሃይደርን ለመከላከል ሲያበረታት ይታያል። ነገር ግን ሃይደር በመጥቀስ አትሽ ብሎ በጉልበቱ የሚያደርገው ግፍ ይበረታል። በዚህ ጊዜ አብስቶ በቁጣ የተሞላው አቲሽ እየተናደደ ሚሳይን ይጠይቃል። ሃይደር ቤት ቢሆን ኖሮ ሁሉም ይታይ ነበር ይልሃል። ነገር ግን ሚሳይ ተስካል በመናገር በሁሉም ቦታ ዝምታን ይበርሳል። እናቴና አባቴ በአደጋ አልሞቱ ተከራክሮ ነበር። ይህ ወቅት ለአቲሽ እንደ እሳት የተወሰነ ሁኔታ ይሆናል። የወላጆቹና የወንድሙ ሞት በምስክር ተዘጋጅቶበት መስማቱ ጉልበት ይቀይራል። ወራዳ ቤተሰቡ ደንገድ ናቸዋል። አባቴን ወንድሜን ከኛ ወሰደ ብሎ በእንባ ይናገራል። ከዚህ ጋር በሽብር የተሞላችው ባለቤቱ ወደ ቤቱ እንደገባች የሚያደክም ጥያቄ ትጥራለች። ባልሽ የት ነው እንዳትወስን ተንጸባርቃ ምላሽ ታቀርባለች። ግን በዚህ ውስጥ ተሰውሮ ያለ ፍርሃት ግልጽ ይሆናል። የአቲሽ ልብ በውስጥ ሲሰበር ሰውነቱ በቁጣ ይታጃል። የወላጆች ገዳይ ልጅ እንባ ይህ ነው ብሎ በራሱን የተካተለ ድምፅ ይታሃል። ሃይደር እንዲያቆም ቢሞክርም አኪሽ በውስጥ ያለውን ትልቅ ጭንቀት መከላከል አይችልም። ከዚያ በኋላ በንቃት ለረጅም ጊዜ የተደበቀውን እውነት ለመፈለግ ወደ ጨለማ ሽጉጥ ይወርዳል። በዚያ ቦታ ግን የማይጠበቅ ፊት ይታጃል። በሱ ስም ያለ ግድያን የሚያምር ካሊክ ያስተናግዳል። በተፈራዊ እርምጃ አቲሽ ሙሉ በሙሉ የሚቀየርበት ቀን ይጀምራል። ወንድ በድምፅ ሲወጣ ሁሉም የሰው ግንኙነት እንደተከለጠ ኮላርታል። 14ኛው ተከታታይ ለመጀመሪያ ጊዜ የሚገልጥ የህይወት ውስጥ ያለ ትልቅ ሽብር ፍቅርና ተቃውሞ በአንድ ጊዜ በመፈነዳ ይታያል።